ወሬ ልትሄጂ ነው ኤቢ? ቆይ እስኪ እነሱ ያወሩበት አትረብሻቸው። አይ አባዬ ራሱ መከላከል ስለማይችል መጥፎ ነገር እንዳትናገረው ብዬ እኮ ነው። ችግር የለውም እማዬ አለች። እሷ ስለ አባዬ ክፉ ነገር መስማት አትፈልግም። አይ ኤቢ ደረጀ እንዲህ ሲቅለሰልስ ምንም ያላደረገ አይመስልም። እባብ ምን እያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቀድልሽም። አሁንም ትወጂዋለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን ትባለዋለች። ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታለህ። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። ኤቢና ናታን እናታቸው ለአባታቸው ይቅርታ ለማድረግ እና ለመታረቅ ፈቃደኛ ለመሆኗን ይወያያሉ። ናታን ሌላ ሽማግሌ አናግሬያለሁ ለእሑድ ቀጠሮ ይዘናል ቢልም ኤቢ ግን እማዬ አልታረቅም ብላለች። ይቅርታ የማታደርግላን ከሆነ ሁላችንም በአጭሩ ከዚህ ቤት እንወጣለን፣ ተመልሰን አንመጥ በማለት ቁርጠኛ ውሳኔዋን ታሳውቃለች። ናታን ግን ችግር እንዳለውና ወይም ማረፊያ ቦታ እንደሚቸገሩ ይነግራቸዋል። ሁላችሁም አሁኑኑ ውጡ፣ ውሃ ነይ፣ እዚህ ብቻ ነው መሆን የምችው፣ ውሃ ግን አልፈልግም በማለት አብራቸው ላለመሄድ እምቢ አለች። ኤቢ እና ሌሎቹም አስገድደው በከፍተኛ ጩኸት ውሃን አስወጧት። በዚህ መሃል ጋሽ ደረጀ ድንገት ከበር ሲገባ አይቷቸው ወደ ቤት ይዟቸው ይመለሳል። ማርታም ቢሆን ከቅርብ ርቀቱን ስትከታተላቸው ነበረ። ቢወጡ ለመመለስ እያረገች ባለበት ሰዓት ነበር ደረጀ ይዟቸው የገባ። ብትወጡ ኑሮ ዛሬ እያለች ትፎክራለች። ኤቢና ናታን ውሃ ተመልሰው ስለ እናታቸውና ስለ አባታቸው ሁኔታ ይነጋገራሉ። እናታቸው አባታቸውን ሲታመም እንዲህ ሲጨነቅ ማየት እንደሌለባቸው፣ አባታቸው ልጆቹ በሱ ምክንያት እንዲጨነቁ እንደማይፈልግ ይወያያሉ። በሌላ በኩል ኤቢ ስለ ሰላም ጉዳይ አባቷን እንዳይከሳት መከልከሉን ከንክኗት ትጠይቀዋለች። አባዬ ሰላምን ይወዳታል መሰለኝ ስትል የግራ መጋባት ስሜት ታሳያለች። በመጨረሻም እናታቸው ቤቱንና የራሷን ክፍል እያዘጋጀች ቢሆንም ሽማግሌዎችን ይዘው በሚመጡበት ሰዓት እሷ ወደ አሜሪካ ቆርጣ ለመሄድ ወስናለች። ዳጣ ለቃዲስ ደውላ ለእህቴ እንዴት ትናገራለህ አስበላኝ በማለት ተወቅሰዋለች። ቃዲስ ግን እኔና ኤቢ ምንም የምንደባበቀው ነገር የለንም በማለት ይመልስላታል። ዳጣ በመቀጠል ከቃዲስ ጋር ጊዜ ማሳለፍ ሀገር ወጣ ዱባይ ሀገር ወይም ደግሞ ሀገር ውስጥ ለጉብኝት መውጣት እንደምትፈልግ ነግረዋለች። እሱም ገና ልጅ ኮኖች ዳጣ ይላታል። የምን ልጅ 20 ዓመት እኮ አልፎኛል ቃዲስ፣ ለእኔና ለኤቢ ብቻ ነው፣ ሰዎች መፈታተን ግን ኃጢአት ነው፣ ከዚህ በኋላ ባትደውይልኝ ደስ ይለኛል በማለት ያሰናብታታል። ዳጣ ግን አልተውህም ብላ ቃዲስ አሸነፍከኝ ማለት ተናደደች። እህቴን እንዴት እንደዚህ ትከዳታለህ? እሷ ፊት እንዳገረጣኝ እኔም አገረጣሃለሁ፣ አታመልጠኝም በማለት በቃዲስ ላይ የበቀል ዝግጁነት ታደርጋለች። ምጥን ከዋ ጋር ለመጫወት ወደ ቤት በመጣችበት ሰዓት ዳጣ ለቃዲስ እንድደውልለት ታስገድዳታለች። ምጥን ለቃዲስ መደውል እንደማፈልግ ተደጋጋሚ ብትነግራትም አታላ እንድደውል ታደርጋለች። ቃዲስም ካለውል ጊዜዋ በመደወሏ እንዴት ደወልሽልኝ ሲል ግራ ይጋባል። የት ነው ያለሽው ሲልም ይጠይቃታል። እሷን በመንተባተብ ቤቴ ነኝ ብላ ተዋሸዋለች። ቃዲስ ግን ነቅቶና ጠርጥሮ ስለነበረ አትደውይልኝ፣ አንቺ ትምህርትን ማጥናት ነው ያለብሽ፣ ከወንድ ጋራ አትደዋይ ብሎ ይመክራታል። ሆኖም ግን ባለፈው ቴሌግራም የብልግና ፎቶ እንድትልክለት ጠይቋት እንደነበርና ጽሑፉን እንዳጠፋው ለዳጣ ትነግራታለች። ዳጣ ለነገሩ ይሄ ውሻ ከሱ በላይ አራዳ የሌለ መስሎታል፣ ይይዘዋለሁ እያለች ትናደዳለች። ከዚህ በኋላ የሚልክልሽንም ሆነ የሚጽፍልሽን ነገር ፎርዋርድ አድርጊልኝ ስትላት እንደዛ አይደረግም፣ እንዴት ምን ያክል ቢዘጋጅበት ነው የኔ ያክል ብላ ዳጣ በነገሩ ትናደዳለች።
ትናደዳለች። ገዜ ለለዛ ስለ አቻ ሽፍታነትና ማንነት ይነግራታል። አቻ ሽፍታ ነው፣ ሀብታም ነው፣ ግን እኔም የጀግና ዘር ነኝ ሲል ለዛ ደግሞ አቻን እንደምትወደውና ማጣት እንደማትፈልግ ትነግረዋለች። ገዜም በዚህ ንግግሯ ይናደዳል። አንቺ እሱን መረጥሽ አይደለ? እኔ ደግሞ አንቺን መርጫለሁ፣ አልተውሽም በማለት ይፎክራል። አቻ ለለዛ እሱ ሽፍታ እንዳልሆነ ነገር ግን ጥቃት ስለማይወድ ብቸኝነትን ስለሚመርጥ ሰዎች እንደሚፈሩት ይነግራታል። ለዛም አብረው ወደ ሀገር ቤት ለመሄድና ከዛ አብረው ለመኖር እያወሩና እየተነጋገሩ ባለበት ሰዓት አክስቲቱ መዲ ድንገት መታ አቻን ስታየው በጣም ቆንጆ ነህ በማለት ታደንቀዋለች። ለዛ ለምንድነው እንደዚህ የምትዩ ብላ ስትናደድ የሰራተኛ ማንነቷን በመናቅ የአቻን ስልክ ቁጥር ትቀበለዋለች መዲ። ከዛ ይህንን አጋጣሚ በመጠቀም አክስቲቱን ከአቻ ጋራ ለማራራቅና አቻን የብቻዋን ለማድረግ ፈልጋለች። ይህንንም አጋጣሚ ገዜ እንዲያግዛት ፈልጋ ገዜ ተወደኛ አይደለች ተንኮለኛ የሆነችውን አክስት ተብዬ ከዚህ ቤት አስወጣልኝ፣ በጥፊ ብላ አስወጣልኝ ትለዋለች። ገዜም ለምን ብሎ ይጠይቃታል። አቻን እኮ ስልክ ቁጥር ተቀበለችው ቆንጆ ነው አለችዋለች። ገዜም ያ አጋጣሚ ለእኔ ጥሩ ነው በማለት መዲን እንደሚፈልጋትና እንደሚመታላት ተናግሮ ያስጠራታል። መዲም አቻ የጠራት መስራት ስትመጣ ገዜ ነው ለምን ፈለከኝ ስትለው አቻ ልኮኝ ነው ብሎ ስለ አቻ አንዳንድ ነገር ይነግራታል። ግን ለዛ እንዳሰበችው ከአቻ ጋራ የሚያራርቅ ሳይሆን ከአቻ ጋራ ይልቁኑ የሚያቀራርብ ነበር። ምክንያቱም ገዜ ለዛን የራሱ ማድረግ ይፈልግ ነበረ። መዲም ለአመታት ስትጠብቀው የነበረው የደረጀና የማርታ ትዳር መፍረስ አሁን ላይ ተሳክቶላታል። ማርታ በራሷ ጊዜ ወደ አሜሪካ መሄድ እንደምትፈልግ ነግራታለች። በዚህም መዲ ደስተኛ ናት። አቶ ደረጀ ወደተኛበት ክፍል በመግባት ትዝትበታለች፣ ታስፈራረዋለች። በመቀጠልም ከማርታ ክፍል በመግባት አሁን ተረዳሽኝ አይደለ? አሜሪካ ትሄጃለሽ፣ ትዝናኛለሽ፣ የዋንም ፓስፖርት አውጭላትና አሁን ይዘሻት ትሄጃለሽ፣ ሀብትና ንብረትሽንም ሽጠሽ ትሄጃለሽ፣ ከዛም ግሪን ካርድ ታገኛለች ብላ ልታባብላት ትሞክራለች። ማርታ ግን በነገሩ እንደዚህ መፍጠን ስላልተስማመች መሄድና ማረፍ ብቻ እንደምትፈልግ ሌላው ነገር ቀስ ብሎ እንደሚሆን ብትነግራትም አሁንም ደረጀን ትወጂዋለሽ እንዴ? ከደረጀ ጋር ለመኖር ታስቢያለሽ ስትላት በይለፍ ማርታ ዝም አለች። በድጋሚ ወደ አቶ ደረጀ ክፍል መድኃኒት በመመለስ በአሞት በተኛና ነገሮች በተደራረቡት አቶ ደረጀ ላይ እህቴን እንደዋሻትና እንደ ካድካት እርግጠኛ ነበርኩ። አሁን የመጣሁት እህቴን ወደ አሜሪካ ይዣት ሊሄድ ነው፣ ንብረቷን ሙሉ በሙሉ ትመልሳለ እያለች ትዝትበታለች። እንዲሁም ዳጣን ከማን እንደወለድካትም አረጋግጬ ነው የሚሄደው እያለች ደረጀ ላይ በምትዝትበት ሰዓት ኤቢ ወደ ክፍሉ በመግባት የአባቷ ክብር ለማስጠበቅ አክስቷን ትመታታለች። ማርታም ቢሆን ከአሜሪካ መሄድ ፍላጎት ቢኖራትም ደረጀን እንደዚህ በንቀት ስትመለከተው አልወደደችም። እንዴት የልጆቼን አባት እንደዚህ ትናገራለሽ? በፍጹም አልፈቅድልሽም፣ እናቴ ከዚህ ቤት ውጪ ብላ ታባረራታለች። ኤቢም ከናታን ጋራ በመሆን አባቷ በዚህ ሰዓት ሰው እንደሚያስፈልገው መንከባከብ እንደሚያስፈልገውና ራሱን በመንከባከብም ሆነ በማሰብ ክፉ ነገር እንዳይገጥመው ከጎኑ መቆም እንዳለባቸው ትናገራለች። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።